በመቀጠልም ደግሞ ወደ አራተኛውና የመጨረሻው ሴክሽን እንሄዳለን። ይህ ሴክሽን ግራመር ነው። ግራመር ሴክሽኑ ከእንግሊሽ ማትሪክ ፈተናዎች ውስጥ ብዙዎቹን ጥያቄ የሚይዘው አንደኛው ሴክሽን ነው እና ይህንን ሴክሽን አንድ ባንድ እንሰራለን። ጥያቄዎቹ የመጡት ከ83ኛው እስከ 120ኛው ነው። በዚህ ኮድ መሰረት እንቀጥል። 83ኛ ጥያቄ The more people come to the party, dash food will be needed. እዚህ ጋር ምንድነው የሚለው? ብዙ ሰው ከመጣ ዳሽ ምግብ ያስፈልጋል የሚለው ምንድነው? እዚህ ጋር ኦፕሽኖቻችን እኔ A the less, B the more, C the most and D the least. እዚህ ጋር ኮምፓሪዝን በምናደርግበት ጊዜ ሁለት ነገሮችን ኮምፔር ስናደርግ ወይም አንደኛው አማውንት ወይም ዲግሪ ሌላኛውን አፌክት በሚያደርግበት ጊዜ እዚህ ጋር የፒፕል የሰው ብዛትና የሰው መምጣትና የምግብ አቬይላቢሊቲ ነው እያወዳደረ ሪሌት እያደረገ ያለውና በእንደዚህ አይነት ኮንዲሽን ጊዜ ኮሄረንት መሆን አለበት ዲግሪው የኮምፓሪዝን ዲግሪው ማለት ኮምፓራቲቭ ከሆነ ኮምፓራቲቭ ዲግሪ ነው የሚሆነው። ስለዚህ እዚህ ጋር በሱፐርላቲቭ ያሉ ኦፕሽኖችን እናስወጣቸዋለን the most and the least የሚሉትን ፕላስ ኮሄረንሲው ደግሞ በዲግሪ ብቻ አይደለም የተወሰነ የሚሆነው ከሚኒንግ ዋይዝ ላይም ላይክ ሎጂካሊ ስሜት መስጠት አለበት። ማለትም እዚህ ጋር ብዙ ሰው ከተገኘ ምንድነው ትንሽ ምግብ ያስፈልጋል ወይስ ብዙ ምግብ ያስፈልጋል? ሰው ማለት ብዙ አፍ መመገብ አለበት ማለት ነው። ስለዚህ the more መሆን አለበት። ብዙ ሰው ብዙ ምግብ ነው የሚያስፈልገው። ሰው በዛ ቁጥር የሚያስፈልገው ምግብ ይጨምራል ማለት ነው። ስለዚህ ትክክለኛው መልሳችን B ነው the more። እዚህ ጋር እንደምታዩት ማለት ነው። አሁን እዚህ ጋር አንድ ኤግዛምፕል ለመስጠት ያክል ኮሄረንሱን ላይክ ሚኒንግ ዋይስ ኤንድ ዲግሪ ዋይስ ያለውን ኮሄረንስ ለማሳየት the more I study the better I understood the subject. The more I studied the better I understood the subject. እዚህ ጋር the more comparative degree አለ the better አሁንም በድጋሚ comparative degree ያለን verbal ኮንቲኑ ኮሄረንሱም እንደተጠበቀው ነው ማለት ነው። The more I studied verb 2 and the better I understood understood ወይም verb 2 ይሆናል ማለት ነው። ስለዚህ ትክክለኛው መልሳችን B the more ነው። ቀጣይ ጥያቄ 84 My classmate goes to school by bus blank I walk every day. እዚህ ጋር ከጥያቄው we can't get much of information so ምርጫዎቹ ጋር ነው እዚህ ጋር ምን መሙላት እንዳለብን ስለማናውቅ ማለት ነው። ግን አንድ ማስተዋል ያለብን ምንድነው I walk every day and my classmate goes to school by bus ሁለት ሲምፕል ሴንተንስ ናቸው። አንድ ቨርብ ነው ያላቸው ማለትም goes and walk የሚለው ማለት ነው። ኦፕሽኖቻችን whereas, B because, C since and D so። እዚህ ጋር መልሳችን ይሄ ነው። የተሰጠን ኮምፓውንድ ሴንተንስ ሁለት ሲምፕል ሴንተንሶችን ስናገጣጥማቸው በኮንጃክሽን ኮምፓውንድ ሴንተንስ እናገኛለን። ሁለት ቨርብ ያለው ማለት ነው። እና እነዚህን ኮንጃንክሽኖች ዲክቴት የሚያደርግልን ምንድነው የሁለቱ ሲምፕል ሴንተንሶች ሪሌሽንሺፕ ነው። ማለትም እዚህ ጋር ለምሳሌ ኮዝ ኤንድ ኢፌክት ሊሆን ይችላል፣ ሪዝን ሊሆን ይችላል፣ ወዘተ የመሳሰሉት ሊሆን ይችላል። ግን እዚህ ጋር የተሰጠን ሁለቱ ሲምፕል ሴንተንሶች ምንም ሪሌሽንሺፕ የላቸው። ማለት my classmate going to school by bus and me walking every day has got nothing to do with it. so ምንም የሚገናኙ ፊኖሜናዎች ስላልሆኑ እነዚህን ኮኔክት ለማድረግ የምንጠቀምባቸው ኮንጃክሽኖች ውስጥ አንደኛው እና ዋነኛው whereas ነው። ስለዚህ መልሳችን whereas ይሆናል። እዚህ further explanation ስለ ኮንጃክሽኖችን ለማሳየት because የምንጠቀመው cause and effect relationship ነው why የሚለውን question ለመመለስ ነው because የምንጠቀመው as a conjunction። since የምንጠቀመው ደግሞ ብዙ ጊዜ since ለመጠቀም present perfect tense በሚኖርበት ጊዜ የሆነ like point of time ሪፈር ለማድረግ since እንጠቀማለን።
ሶ ደግሞ ኮዝ ኤንድ ኢፌክት ሪሌሽንሽፕ ነው የሚያሳየን። ቀጣይ ጥያቄ ትክክለኛ መልሳችን whereas ነው። 85ኛ ጥያቄ 10 years have passed dash my mother died። እዚህ ጋር 10 years have passed. 10 years is a long period of time እና እዚህ ጋር have passed የሚለው ምን አይነት ቴንስን ኢንዲኬት ያደርግልናል? present perfect tense። ኦፕሽናችንን ስናያቸው A when, B during, C since and D for. The correct answer here is C since. ለምን ለሚለው ጥያቄ ስናይ as you can tell ቅድም እንዳልኩት present perfect tense ነው፣ ምክንያቱም have plus verb 3 ስለሆነ ማለት ነው። እዚህ ጋር የቴንሱ verb ፎርሙ ያለው እዚህ ጋር የpresent perfect tense structure ይመስላል subject plus has or have according to the subject ማለት subjecቱ singular ከሆነ has እንጠቀማለን፣ plural ከሆነ ደግሞ have እንጠቀማለን። ከዛ verb 3 form of the verb plus object. Example, I have done my homework. I have እና የሚወስደው ከዛ done is the verb 3 form of do, so objecታችን ደግሞ my homework አለን። እና present perfect tense በምንጠቀምበት ጊዜ present perfect tense ለምንድን ነው የምንጠቀመው? መጀመሪያ we use this tense to show an action or a completed action that still has an effect on the present ማለት እዚህ ጋር 10 years have passed since my mother died. Somebody losing their mom affects that person for their whole life ማለት ይሄ የእናቱ መሞት ምን ጊዜም አፌክት ሊያደርግ ይችላል ፕሬዘንት። ስለዚህ እዚህ ልንጠቀምበት የወሰነው ቴንስ ፕሬዘንት ፐርፌክት ቴንስ የሆነበት ለዛ ምክንያት ነው። ሶ ፕሬዘንት ፐርፌክት ቴንስ በምንጠቀምበት ጊዜ የምንጠቀመው ኮንጃንክሽን ምንድነው? ሲንስ ነው። ሶ ትክክለኛ መልሳችን ሲንስ ነው ማለት ነው። እዚህ ጋር ለምን እነዚህ ሌሎች አሉንም በሚለውን ደግሞ ለማሳየት ያክል ፎር ነው የምንጠቀመው መች ነው? ስፔሻሊ ከምን ከቴንስ ጋር ይሄዳል? ፎር የሚለው ኮንጃንክሽን ለምን ከምን ጋር ይሄዳል? ከፓስት ፐርፌክት ቴንስ ነው። ሲንስ ከፕሬዘንት ፐርፌክት ቴንስ፣ ፎር ደግሞ ከፓስት ፐርፌክት ቴንስ። ዱሪንግ ደግሞ የምንጠቀመው ይሄ ኮንቲኒዩስ የሆነ አክሽን for a certain period of time የሚካሄድበትን ነገር ለማሳየት ነው። ሶ እዚህ ጋር እዚህ applicable አይደለም ማለት ነው። when ደግሞ ታይምን ቀጥታ ዳይሬክትሊ አይደለም ሪፈር የሚያደርገው። ታይም እንዴት ነው ሪፈር የሚያደርገው? relative to another action ነው። እዚህ ጋር ግን አንድ አክሽን ብቻ ነው ያለው። ሶ whenን መጠቀም አንችልም። ስለዚህ ትክክለኛ መልሳችን ሲ ሴንስ ነው ማለት ነው። 86ኛ ጥያቄ we have to hurry up, comma, or we dash be able to catch the bus. right እዚህ ጋር መፍጠን አለብን፣ አለበለዚያ ባሱን የሆነ ነገር እናድርገው። እሺ ሶ አሁንም ኮንጃንክሽን ነው ጥያቄ የተጠየቅነው። ኦፕሽን A may not, B ought to, C shall, and D for. The correct answer here is A may not. The structure of the sentence given indicates that the conjunctive or is used to express a possible outcome ማለትም እንዲህ ነገር ማድረግ አለብን አለበለዚያ ብለን ኦር እዚህ ጋር እየተጠቀምን ያለው ወይንም ሳይሆን እዚህ ጋር እንዴት ነው እየተጠቀምን ያለው ኦርን አለበለዚያ ማለትም የሆነ ኮንሲኩዌንስ ለማሳየት ነው እየተጠቀምነው ያለው። ስለዚህ ያ ኮንሲኩዌንስ ደግሞ ፖሲቢሊቲ ነው። ፖሲቢሊቲ ወይም ፕሮባቢሊቲ ለማድረግ ደግሞ የምንጠቀመው ምንድነው? ሜይ የሚለውን ነው የምንጠቀመው ማለት ነው። ማለት ፕሮባቢሊቲ ሜይ ማይት ሶስት የመሳሰሉት ነው የምንጠቀመው። እዚህ ጋር የተሰጠን ማይት ስለሌለ ሜይ
may notን እንጠቀማለን። ought to ለምንድን ነው የምንጠቀመው? necessity-ን refer ለማድረግ ነው። for example you ought to take your meds properly መድኃኒትህን በሚገባ መውሰድ አለብህ። see shall መቼ ነው የምንጠቀመው? we use shall to give suggestions ምክር ለመስጠት ነው basically advice and suggestion። for ደግሞ ጭራሽ እዚህ ጋር ሊሰራ የማይችል ነገር ማለትም period of time እዚህ ጋር ወይም period of time የለም ጭራሽ የተሰጠ ነገር። ስለዚህ period of time ከሌለ for አንጠቀምበትም። by that logic ትክክለኛ መልሳችን A may not ነው። Question number 87. The hospital has a backup generator, comma, dash, there is a power outage. So again, ወደ ቅድሙ አይነት structure ተመልሰናል። two simple sentences አለብን and again we are required to ይሄ conjunction ማግኘት ነው ጥያቄው። two simple sentences አሉን። There is a power outage and the hospital has a backup generator. እዚህ ጋር two scenarios, two actions አሉን። ሪሌሽንሺፓቸው ምንም አይደለም። this is not a cause and effect አይደለም። ምንም ነገር አይደለም። እዚህ ጋር ሪዝንም አይደለም ሪሌሽንሺፓቸው። ስለዚህ ኦፕሽኖቻችን እኔ A in fact of, B in the case of, C in case and D instead. እዚህ ጋር by simply insteadን ሪሙቭ እናደርገዋለን። ለምን insteadን የምንጠቀመው like in place of ማለት instead ማለት ሆስፒታሉ ባካፕ ጀነሬተር አለው in place of there is a power outage that is a senseless thing ምንም እዚህ ሲናሪዮ ጋር ሊሰራ የማይችል ነገር ነው። instead ነው ለምሳሌ ምን ለማድረግ ነው የምንጠቀምበት? I used a pen instead of a pencil. በእርሳሱ ምትክ እስክሪብቶ ተጠቀምኩ። that makes sense። እዚህ ጋር ግን ሴንስ የሚሰጥ ነገር አይደለም። እዚህ ጋር ትክክለኛ መልሳችን ሲ ነው። የጀነሬተር መኖርና የፓወር አውቴጅ መኖር ሁለቱ እንዲገናኙ የሚችሉት ምንድነው? ልክ እንደ possible solution እዚህ ጋር the hospital having the generator is a possible solution for the power outage ማለት ነው። so in the scenario that there is a power outage እዛን ጊዜ ሆስፒታሉ ባካፕ ጀነሬተር ስላለው መጠቀም ይችላል። ያንን ደግሞ in the scenario ማለት basically in case ማለት ነው። in case there is a power outage the hospital has a backup generator. ወይም the hospital has a backup generator in case there is a power outage. እዚህ ጋር ለምን in the case of አልሆነም ቢባል in case of and in case ምንድነው የሚያለያያቸው? in case ካልን ቀጥታ ክሎዙ sentence meaningful sentence መሆን አለበት። verb ሊኖረው ይገባል። verb ያለው phrase ማለት ነው መሆን ያለበት። እዚህ ጋር እንደተሰጠን አይነት ማለት ነው። in case of በምንጠቀምበት ጊዜ ግን noun phrase ነው ብዙ ጊዜ የሚሆነው። for example in case of emergency or in case of emergency power outage ሊሆን ይችላል። እዛ ነው in case of ያልተጠቀምነው። ትክክለኛ መልሳችን C in case ነው። Question number 88. Sleep is not her friend dash the day. A since, B as, C during and D while. እዚህ ጋር the four possible options የተሰጡን ታይም ነው ሪፈር የሚያደርጉበት ማለት የተለያየ ታይም አይነት ሊሆን ይችላል። ማለትም ፔሪድ ሊሆን ይችላል፣ ፖይንት ኦፍ ታይም ሊሆን ይችላል። ግን እዚህ ጋር ከተሰጠን ጥያቄ ጋር የሚሄደውን suitable የሆነውን ኦፕሽን እንመርጣለን። እዚህ ጋር since ይላል sleep is not her friend since the day. This doesn't make sense ምክንያቱም since ለምንድነው የምንጠቀመው? We use since to refer
to a point of time like since ቃል የሆነ ነገር ማለት since last week point of time ነው last week 11 a.m. last year since 2016 የመሳሰሉት point of time የምንላቸውን refer ለማድረግ since ነው የምንጠቀመው as ደግሞ we don't use as to tell time እዚህ ጋር ስለዚህ as እሱንም እናስወጣዋለን during period of time ለመግለጽ ነው የምንጠቀምበት ማለትም like an hour a day a week መሳሰሉትን ማለት ነው continuous action ሊፈጸምባቸው የሚችለው ነገር ማለት ነው እዚህ ጋር continuous actionአችን ምንድነው sleep ነው እዚህ ጋር continuous action ሊፈጸምበት ጊዜ ደግሞ the day ተብሏል so we will go with c during while ለምን አልሆነም whileን የምንጠቀመው ለምንድነው ቅድም እንደተናገርኩት time and tail የምናደርገው relative to another action that is simultaneously taking place ለዛ ነው የምንጠቀመው yeah correct answer during C 89 if I dash her comma I would learn more from her ዜጋ conditional sentence ያሳየናል conditional sentence ስንት አይነት ታይፖች አሉ ሶስት ሜጀር ታይፖች አሉ አራተኛውን ዜሮ ታይፕ እንላለን conditional 1 2 3 እና conditional 0 ታይፕ የሚባሉ አሉ እዚህ ጋር አይደንቲፋይ ለማድረግ የኢፍ ክሎዝ እና የሜን ክሎዝን ምንድነው ቴንስ ነው የምናየው ማለትም እዚህ ጋር ሜን ክሎዙ ነው ሙሉ የተሰጠን ኢፍ ክሎዙ አልተሰጠንም ሶ ኢፍ ክሎዝ ሜን ክሎዝን በምናይበት ጊዜ would plus verb 1 ነው የተሰጠን ሶ ይሄ ደግሞ ሜን ክሎዙ would plus verb 1 የሚሆነው ምን ላይ ነው conditional type 2 ላይ ነው ኦፕሽኖቻችንን ስናያቸው A met B would have met C have met and D meet እና እዚህ ጋር if ክሎዛችን simple past simple tense ነው የሚሆነው ማለት past simple tense ደግሞ ማለት subject plus verb 1 plus object no subject plus verb 2 plus object ማለት ነው እና main clause ደግሞ would plus verb 1 እዚህ ጋር ተሰጥቷል so verb እንደምናየው meet ነው with the under normal conditions ግን እዚህ ጋር conditional type 2 ስለሆነ ወደ verb 2 እንቀይረዋለን if clause verb 2 ስለሆነ so verb 2 condition የተሰጠን እዚህ ጋር ኦፕሽን ምንድነው A met የሚለው ማለት ነው የmeet past tense met correct answer is met question number 90 I studied harder in school let's look at the options A will wish B would wish C I'm wishing D wish as again when we try to express regret by saying what we wish we would have done ማለትም ያለፈ አክሽን ላይ ያለፈ አክሽን ያረግነው ወይም ደግሞ ያለፈ ሚስ ያረግነው ኦፖርቹኒቲ ያላደረግነው ነገር መቀየር የምንፈልገው ሪግሬት ሲኖር የምንጠቀመው ዊሽን ነው ምክንያቱም ምንም እዚህ በኋላ አንድ ጊዜው ካለፈ በኋላ መቀየር የምንችለው ነገር ስለሌለ ማለት ነው so እዚህ ጋር ሪግሬትን ለመግለጽ wish plus verb 2 or verb 3 ነው የምንጠቀመው so እዚህ ጋር it's not I will wish not I would wish not I'm wishing but I wish ምክንያቱም አሁን ፕሬዘንት ላይ ሆነን ያለፈው ነገር እየተጸጸትን ስለሆነ wish verb 1 form ነው የምንጠቀመው ሁሉ ጊዜ so I wish I studied harder in school question number 91 I will dash a decision next week
about whether or not to buy a ring. The options: A, be done, B, be made, C, make, D, do. So መጀመሪያው ኢንዲኬተራችን will ነው። I will dash ነው እያለ ያለው። so will ካለ ምንጊዜም ከዊል ጋር አብሮ የሚመጣው verb one form ነው። ስለዚህ A እና B እናስወጣቸዋለን ከፖሲብል አንሰሮቻችን ጋር። እዚህ ጋር ለምንድነው C የሆነው D ያልሆነ የሚለውን በምናይበት ጊዜ there are words that take make or do ማለትም you make food, you don't do food. You do exercise, you don't make an exercise. አለ አይደል? እነዚህ ቃላቶች በምንድነው ይሄንን ጥያቄ የምንመልሰው? ፕራክቲስ በማድረግ ነው። ሊስት ኦፍ ወርድስ አሉ that take make and do እነሱን መርጠው ዲስክሪሚኔት አድርገው የሚወስዱትን በመለየት ነው እንዲህ አይነት ጥያቄ የምንሰራው። ስለዚህ correct answer in this case you make a decision, you don't do a decision. ስለዚህ C ነው። Next question, question number 92. It is a matter of time dash that good things will come, and when it comes it will be a surprise. Okay. A, we can't be certain. B, I have a doubt. C, there is no doubt. And D, there is no use. Correct answer እዚህ ጋር C ነው. The way the speaker begin his or her sentence implies that she or he believed good things will happen, that it is just a matter of time. See? እንዴት ነው የሚጀምረው? It is a matter of time ማለት የጊዜ ጉዳይ ነው። የጊዜ ጉዳይ ከሆነ ደግሞ ምን ጊዜ የሆነ ነገር ይመጣል ብለ የሚለውን አመለካከት ወይም attitude ነው የሚያሳየን እዚህ ጋር። የስፒከሩ attitude ፖዚቲቭ እንደሆነ ምክንያቱም አጀማመሩ it is a matter of time ማለት በጊዜ ውስጥ የሆነ ነገር አይፈጸምም ሳይሆን የሆነ ነገር ይፈጸማል ነው የሚባለው። so the speaker believes that the good things will come, so if it is a matter of time ሰውየው ምንም ጥርጣሬ የለውም ማለት ነው። so there is no doubt that good things will come, and when it comes it will be a surprise. doubt የለውም። ያንን ከየት ነው ያየነው? mostly from the beginning of the sentence ነው። it is a matter of time የሚለውን ኢንዲኬት ያደርገልን ወደዚህ አንሰር እንድንሄድ የገፋፋን ማለት ነው። yeah እዚህ ጋር ለምንድነው A ነው? we can't be certain, it is a matter of time, we can't be certain. those two things don't match ምክንያቱም ቀደም እንዳልኩት a matter of time ካል something will happen የሚለው attitude ነው ያለው። I have a doubt ማለትም ደግሞ it's the same thing as not being certain, so B ማይሆነው C ማለታችን ነው። D, there is no use that good thing, this does not make sense ማለትም there is no use that good things will come, and when it comes it will be a surprise. እዚህ ጋር the speaker is talking about his point of view, so there is no use does not fit this situation. ስለዚህ correct answeraችን C, there is no doubt ነው። Question number 93. Peter has recognized his files dash he can easily find what he's looking for. Peter has recognized his files and he can easily find what he is looking for. እዚህ ጋር again conjunction question ነው የተሰጠን ያለው። A, so that. B, such that. D, that is. And D, at that. The correct answer here is A, so that. እዚህ ጋር Peter has organized his files. ፋይሎችን rearrange አድርጎታል or organize አድርጓቸዋል። ለምን? so he can easily find what he's looking for. ማለት እዚህ ጋር reason አይደለም እየፈለገ ያለው። እዚህ ጋር ምንድነው result ነው imply ያደረገ ያለው። it's not a why question
rather like ኢፌክቱ ሪዛልት ነው። ለምን አዘጋጀው? easily find እንዲያደርግ የሚፈልገውን ነገር። ይሄንን ደግሞ ሪዛልት ኢምፕሊኬት ለማድረግ የምንጠቀማቸው ኮንጃንክሽኖች ለማን ናቸው? so that, so, as a result ምናምን የመሳሰሉት። እዚህ ጋር as a result ፊት አያደርግም። ይሄንን ሲናሪዮ በተለየ መንገድ ነው የምንጠቀመው ከሶና ከሶዛት በተለየ መንገድ ግን still result ነው ኢምፕላይ የሚያደርገው as a result ስሙ እንደሚያመለክተው ማለት ነው። such that ብዙ ጊዜ ምንድነው ለማድረግ ነው የምንጠቀመው? further explanation ለመስጠት ነው ማለት ማትስ ትምህርት ላይ ምን ማስተዋላችሁ ከሆነ the function f of x is equals to something is true such that x and y are element of something. see ስለ x and y further explanation እየሰጠን እዚህ ጋር so such that እዚህ ጋር ይሰራ result ስለማያሳይ ማለት ነው። ዳሪዝም ሪዛልትን ኢምፕላይ ማድረግ አይችልም in this scenario. at that still does not apply here. so the correct answer here is A, so that. Question number 94. Biology dash is very interesting to study. Let's look at the options. እዚህ ጋር ምንድን ነው እንትን ያለው? እዚህ ጋር A, which is my favorite subject? በሁለት ካማ ውስጥ ሳንድዊች ነው ማለት ነው which is my favorite subject. B, which is my favorite subject again? ግን እዚህ ጋር ኮማዎቹ የሉ። C, that is my favorite subject. and D, that is my favorite. correct answeraችን A ነው። ወደ ኤክስፕላኔሽኑ ስንገባ እዚህ ጋር ዳሹ ባይኖር this sentence can make sense. it ማለት ትክክለኛ መረጃ ማስተላለፍ ይችላል በትክክለኛው ግራማቲካል ኦርደር ማለት ነው። biology is very interesting to study. maybe it is, maybe it isn't. ግን it makes sense. አረፍተ ነገሩ ስሜት የሚሰጥ ነው። verb አለው፣ subject አለው፣ object አለው፣ በትክክለኛ ኦርደር ተቀምጠዋል። ስለዚህ ይሄ አንድ የተሟላ አረፍተ ነገር ነው እና እንደዚህ አይነት አረፍተ ነገሮች ላይ ኤክስትራ ኢንፎርሜሽን በምንጨምርበት ጊዜ ኢንዲፔንደንት ክሎዝ እንጠቀማለን ማለት ሪሌቲቭ ኢንዲፔንደንት ሪሌቲቭ ክሎዝ እንጠቀማለን። ኢንዲፔንደንት ሪሌቲቭ ክሎዛችን ማን ነው? ይሄ which is my favorite subject ምክንያቱም this extra information እዚህ ጋር የተሰጠን which is my favorite subject የሚለው ማለት ነው። ይሄ ባዮሎጂን ዲፋይን ለማድረግ አያስፈልግም። ባዮሎጂ ኦልሬዲ ዲፋይንድ ስለሆነ ማለት ነው። እና ኤክስትራ ኢንፎርሜሽን በመናስገባበት ጊዜ የምንጠቀመው ሪሌቲቭ ክሎዝ ሁሉ ጊዜ which ነው እና ኤክስትራ ኢንፎርሜሽኑ ደግሞ በሁለት ኮማዎች መካከል መቀመጥ አለባቸው የሚል ህግ አለ። ስለዚህ በዛ መሰረት ትክክለኛ መልሳችን A ይሆናል። ትክክለኛ መልሳችን A ነው። Question number 95. Thomas. Constant use of social media leads to low reading habits. Gabriel dash. A, I don't have reading habits. እዚህ ጋር ቶማስ ለምን ነው እያወራ ያለው? ቶማስ just mentioned እዚህ ጋር ፋክት ነው እውነታ ነው እየተናገረ ያለው ወይም ደግሞ የራሱን አመለካከት ቶማስ የተናገረው እንጂ ስለ ገብሬ ምንም የተነሳ ነገር የለም። it was not about ገብሬ. so A አይሆንም። B, I have the right to say that. to say what? ገብሬ እዚህ ጋር ቶማስ ነበር እንደዚህ ማለት የሚችለው። እዚህ ጋር ገብሬ you can't say that ሲለው I have the right to say that ማለት ይችላል። ግን እዚህ ጋር በገብሬ I have the right to say that ቢል ዲስኮርሱ it wouldn't make a whole lot of sense. C, I agree with you entirely. this is declaration of agreement. I agree with you entirely ሙሉ በሙሉ ካንተ ጋር እስማማለሁ። ይሄ ስቴትመንት ስለተናገረ የራሱን አይዲያ ሲናገር he could agree, I agree with you entirely ማለት ይችላል። I disagree completely ማለትም ይችላል።
ስለዚህ this is a possible answer C D ነው D I won't say that ያ እዚህ ጋር completely agree የሚያደርገው ማለት ነው C I agree with you entirely ሲል ነው ገብሬ ማለት ነው D ለምንድን ነው ያለው ነው D ለምንድን ነው ያለው ነው እዚህ ጋር I won't say that የሚል ግራማቲካሊ ኮሬክት አይደለም ማለትም እዚህ ጋር ዲስአግሪ ማድረግ ቢፈልግ ገብሬ I don't agree with you ማለት ይችላል I disagree with you ማለት ይችላል ግን I won't say that አይልም ማለት የነበረበት ትክክለኛው ዲስአግሪመንት I wouldn't say that እዚህ ጋር won't ሳይሆን wouldn't ነበር መሆን የነበረበት ስለዚህ ዲ ማለትም ኮሬክት አንሰራችን ሲ ነው ማለት ነው Question number 96 The committee dashed the issue thoroughly at the meeting yesterday. ምንድነው ኮሚቴው ጉዳዩን የሆነ ነገር አደረገው yesterday እዚህ ጋር yesterday የሚለው ኢምፖርታንት እንትን ነው ኢንዲኬተር ነው ማለትም እዚህ ጋር past time indicators የምንጠቀምበት የቴንስ አይነት simple past tense ስለሆነ verb ዲክቴት ያደርግልናል ማለት ነው yesterday የሚለው clue A discusses B is discussed C was discussed and D discussed okay ትክክለኛ መልሳችን ዲ ነው እዚህ ጋር B እና C ለምን አልሆኑ ሁለቱም ተመሳሳይ ኤክስፕላኔሽን ነው ያለ ምክንያቱም ምንድነው እዚህ ጋር ስፒከሩ ያወራ ያለው በአክቲቭ ቮይስ ነው አክቲቭ ቮይስ ማለት ሰብጀክቱ መጀመሪያ ሲመጣ አረፍተ ነገሩ ላይ አክቲቭ ቮይስ እንለዋለን ይሄ ደግሞ ቨርቡ አጻጻፉ በፓሲቭ ቮይስ ስለሆነ B እና C አይሆንም ፓሲቭ ቮይስ ደግሞ የምንለው ኦብጀክቱ የሴንተንሱ መጀመሪያ ላይ ሲመጣ ፓሲቭ ቮይስ እንለዋለን ማለት ነው ሶ B እና C አይሆንም A የማይሆንበት ምክንያት ደግሞ እዚህ ይህ yesterday የሚለው ታይም ኢንዲኬተር ነው ፓስት ቴንስ እንደሆነ አረፍተ ነገሩ ነግሮናል ሶ discusses present ስለሆነ A የማይሆንም ሶ ትክክለኛ መልሳችን D ነው discussed past simple tense የምንለው subject plus verb to plus object plus adverb of time indicate ለማድረግ ብዙ ጊዜ ስለሚገለገል yesterday the day before yesterday last year ምናምን የመሳሰሉትን ማለት ነው next question number 97 it took us dash hour and half to arrive at the tourist site the question A 4 D B B C A and D on እዚህ ጋር የአርቲክል ጥያቄ ነው ትክክለኛው አርቲክል እዚህ ጋር ፊት ማድረግ ማለት ከአወር ፊት የሚያደርገው የትኛው ነው እና እዚህ ጋር አርቲክሎቹ እነማን ናቸው the A and an ናቸው for article አይደለም so A አይሆንም B D የምንለው ደግሞ ስፔሲፊክ የሆነ ናውንን ሪፈር ለማድረግ ነው D የምንጠቀመው so B አይሆንም እዚህ ጋር it is either A or an እዚህ ኖርማል ኮንዲሽን ቢሆን ኖሮ ወርዱ ከአርቲክሉ በኋላ የሚመጣ ወርድ በቫውል ከጀመረ an እንለዋለን በኮንሶናንት ከጀመረ A እንለዋለን አርቲክሉን ብለን ነበር የምንሄደው ግን our የሚለው ቃል it's a special case and it's an exception our በሚልበት ጊዜ ላይ ምን ተቀመው አርቲክል an ነው እዚህ ጋር ልክ እንደ እዚህ ጋር ያለውን ድምጽ እንደ ቫውል ስለምንወስደው an ነው የምንጠቀመው so the correct answer ምንድነው D ነው an Question number 98 I went shopping dash my sister cleaned the house እዚህ ጋር two እንትኖች አሉ simple sentences my sisters cleaned the house with one verb cleaned የሚለው verb ጋር and I went shopping went የሚለው verb ሁለቱም past ናቸው verb to form ስለሆነ የተጠቀሙት ማለት ነው went and cleaned let's look at our options A during B the time being
C meanwhile and D in a while እዚህ ጋር ዱሪንግን መቼ ነው የምንጠቀመው ብያለሁ ቅድም continuous period of time ሲኖር ነው እዚህ ጋር ግን period of time ምንም አልሰጠንም ሁለት አክሽን ነው የተሰጠን the time being ማለት ደግሞ basically now ማለት ነው for the time being you should stay at the guest room ቢባል ለአሁኑ guest room ቆይ ነው for now you should stay at the guest room interchangeable ናቸው the time being and now ስለዚህ verb ደግሞ እዚህ ጋር verb to ወይም ደግሞ past ስለሆነ የተሰጠን time being አይሆንም meanwhile እዚህ ጋር ቻምፒዮናችን ማለትም ሁለት ሳይመልቴኒየስ አክሽኖች ናቸው እዚህ ጋር የተካሄዱት እኔ እህቴ ቤቱን እያጸዳች እኔ ካገዛዝቼ መጣሁ እየገዛዛው ነበር ሳስተጸዳ እኔ እንደዚህ ያደርኩ ነበር ስለዚህ ሁለት ሳይመልቴኒየስ አክሽኖችን ለኮኔክት ለማድረግ የምጠቀመው ኮንጃክቲቭ አገን ምንድነው meanwhile ነው in a while ደግሞ ታይም ነው የሚገልጸው basically duration of time ከዚህ in a while ማለት ከአፍታ በኋላ ማለት ነው so እዚህ ጋር ፊት ያደረገም scenario ስለዚህ our correct answer is C meanwhile next question 99 the exam dash at 8 a.m. tomorrow morning and the options are A is started B starting C is starting and D starts እዚህ ጋር ትክክለኛ መልሳችን D ነው እዚህ ጋር we use present simple tense to tell habitual actions and facts present simple tense ማለት ምንድነው ብለናል ቀደም subject plus verb 1 plus object ነው ብለናል እዚህ ጋር for example water boils at 100 degrees Celsius this is fact so present simple tense verb 1 form of boil የተጠቀመው he plays basketball every day የሚለው habitual action indicate ያደርገናል so የተጠቀምነው verb again plays ነው so simple present tense ማለት ነው እዚህ ጋር the exam starts at 8 a.m. እዚህ ጋር 8 a.m. ቀጠሮ ነው ነገ ተፈተናላችሁ 2 ሰዓት ጣት 2 ሰዓት ላይ ነው 8 a.m. ላይ tomorrow morning ስትባሉ ያ ቀጠሮ it's a fact ማለት ፕሮግራሙ ካልተቀየረ ነገ ሄደህ ትፈተናለህ የሚቀየር ነገር አይደለም ወይም እውነት ሐሰት የምትለው ነገር አይደለም እውነት ነው እንደምትፈተን so we treat it as a fact so present simple tense እንጠቀምና the exam starts at 8 a.m. tomorrow morning እንላለን ማለት ነው so correct answer is D starts the 100th question speaking on the phone comma if you press the red button comma the call dash again እዚህ ጋር ሲናሪዮን እየሰጠን ነው መጀመሪያ speaking on the phone ሲል ያ ሲናሪዮ ምን አይነት ሲናሪዮ ላይ እንዳለ እየነገረን ነው በስልክ የምናወራበት ጊዜ ቀዩን በተን ከተነካችሁት ስልክ እንትኑ ጥሪው ምን ይሆናል A ends B ended C would end D is ending እዚህ ጋር this is a fact ማለት ስልክ ያወራ ቀዩን በተን ከነካ exit the call ማለት ዝጋው ማለት ነው አይደል ማለትም አንድ ወይም ደግሞ ስልክ እየተደወለ ልክ አረንጓዴው ነካው ማለት አንሳው ማለት ነው ቀዩን ዝጋው ማለት ነው ስፔሲፊክ እነዚህ ሳይኖች ኢንዲኬት የሚያደርጉት የራሳቸው አትሪቢዩት አለና ይህ የማይቀየር ነገር ነው ማለትም ፋክት ነው 100 ዲግሪ አፍለው ይተናል ስልኩን ቀዩን ነካው ይዘጋል ስለዚህ again እንደዚህ አይነት እንትኖችን ሲናሪዮችን ኤክስፕረስ በመናደርግበት ጊዜ የምንጠቀመው ቴንስ ምንድነው simple present tense ነው so basically እንደ ከዚህ ቀደም ብሎ እንደመጣው ጥያቄ ነው correct answerአችን A ends ነው ማለት ነው